አሁን በክርስቶስ ኢየሱስ አማካኝነት ከኃጢአት ከጥፋተኝነት ከኩነኔ ነፃ ወጣችኋል። በራሳችሁ አይደለም ነፃ የወጣችሁት፣ እሱ ነው ነፃ ያወጣችሁ። ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 5 ላይ ጻፈውን ድንቅ መለኮታዊ እውነት እንመለከታለን። ከኔ ጋር የገላትያ መጽሐፍን እያጠናችሁ ያላችሁ ወዳጆቼ ገላትያ መጽሐፍ ምዕራፍ 5 በአጠቃላይ 26 ቁጥሮች አሉት። እነዚህን 26 ቁጥሮች ለአራት ከፍለን ማጥናት እንችላለን። መጀመሪያዎቹ ከቁጥር 1 እስከ 12 በክርስቶስ ኢየሱስ ያገኘነውን ነፃነት በተመለከተ ክርስቶስ ነፃነት ጸንቶ መቆም በሚል ሐሳብ ጳውሎስ 12ቱን ቁጥሮች ይጽፋል። ከዛም ቀጣዮቹን ደግሞ ከቁጥር 13 እስከ 18 ድረስ ክርስቶስ ነፃነት ጸንቶ መኖር በሚል ሐሳብ ጳውሎስ ለገላትያ ሰዎች ይጽፍላቸዋል። ከቁጥር 19 እስከ 21 የሥጋ ሥራ፣ እንደዚሁም ከቁጥር 22 እስከ 26 ደግሞ የመንፈስ ፍሬ በሚሉ ሐሳቦች የገላትያ መጽሐፍ ምዕራፍ 5 የተዋቀረ ነው። የምትጽፉ ሰዎች ጻፉ። ቻፕተር 5 ለአራት ከፍለን ማጥናት እንችላለን። ከ1 እስከ 12 ከ13 እስከ 18 ከ19 እስከ 21 እና ከ22 እስከ 26 እንደዚህ አድርገን ብናጠና ምዕራፉን በሚገባ መረዳት እንችላለን። ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 5 ከቁጥር 1 እስከ 12 የሚናገረው በክርስቶስ ነፃነት ጸንቶ ስለመቆም ነው። ጻፉ። ጸንቶ ስለመቆም ነው። ከቁጥር 13 እስከ 18 ደግሞ ጸንቶ ስለመኖር ነው። እዛም ደግሞ ከቁጥር 19 እስከ 21 ድረስ ጳውሎስ የሚጽፈው ስለ ሥጋ ሥራ ነው። ከቁጥር 22 እስከ 26 የመንፈስ ፍሬ ነው። በእነዚህ ሐሳቦች የተዋቀረ ነው ገላትያ መጽሐፍ ምዕራፍ 5። ዛሬ የምንመለከተው ከነዚህ አራት ክፍልፋዮች መካከል የመጀመሪያውን 12 ቁጥር በክርስቶስ ነፃነት ጸንቶ መቆም የሚለውን ሐሳብ 12ቱን ቁጥር እንመለከታለን። ስለዚህ የዛሬው ሐሳባችን በክርስቶስ ነፃነት ጸንቶ መቆም የሚለው ሐሳብ ይሆናል። ወዳጆቼ ቅድም በመግቢያ ላይ እንደነገርኳችሁ ጳውሎስ ምዕራፍ 4 ላይ የነፃይቱ ልጆች ናችሁ ብሏል። አሁን የነፃይቱ ልጅ መሆን ብቻውን በቂ አይደለም። በዚህ ነፃነት ጸንቶ መቆም፣ በዚህ ነፃነት ጸንቶ መኖር አስፈላጊ ስለሆነ ሐዋርያው ጳውሎስ የገላትያ ሰዎችን በክርስቶስ ኢየሱስ ባገኙት ነፃነት ጸንተው እንዲቆሙ እንደዚሁም ደግሞ ጸንተው እንዲኖሩ ቀጣዮቹን 18 ቁጥሮች በማሳሰብ ይናገራል። ትዝ ካላችሁ በነበሩን ምዕራፎች ስናጠና ስድስቱ የገላትያ መጽሐፍ ለሁለት እየተከፈለ ነው። የመጀመሪያዎቹ ሁለት ምዕራፎች ሐዋርያ ጳውሎስን ባዮግራፊ ወይንም ደግሞ ሐዋርያነቱን የተከላከለባቸው ናቸው። ቀጣዮቹ ደግሞ 3 እና 4 ስነ መለኮታዊ ሐሳብን የተከላከለበት ነው። አሁን ደግሞ 5 እና 6 ተግባራዊ ክርስትናን በተለይም ደግሞ ቅድስናን በተመለከተ ጳውሎስ በደንብ አርጎ ለገላትያ ሰዎች የሚጽፍበት ነው። ስለዚህ የነፃይቱ ልጆች መሆን ብቻውን በቂ አይደለም። ከእምነት የሆኑት እነዚህ የአብርሃም ልጆች ናቸው እንደሚል የአብርሃም ልጅ ብቻ መሆን በቂ አይደለም። ተቀበልነው ነፃነት ጸንቶ መኖርና ጸንቶ መቆም እንደሚገባ ሐዋርያው ጳውሎስ ይጽፍልናል። ስለዚህ እነዚህን የመጀመሪያዎቹን 12 ቁጥሮች ዛሬ ለመመልከት እንሞክራለን። ሐዋርያው ጳውሎስ በመግቢያ ላይ እንደነገርኳችሁ በመጀመሪያዎቹ 12 ቁጥሮች የገላትያ ሰዎች በደም ያገኙትን ነፃነት አጥብቀው እንዲይዙ አጥብቆ ይለምናቸዋል። ወዳጆቼ ለዛውም እንደዚህ ሲል ነው የሚለምናቸው፣ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ወጥመድ ቀንበር እንዳትያዙ ብሎ ይናገራል። በዚህ በገላትያ መጽሐፍ ምዕራፍ 5 ከ1 እስከ 12 ባሉት ቁጥሮች ውስጥ የመጀመሪያ የምንመለከተው ቁጥር 1 ነው። ቁጥር 1 ላይ ጳውሎስ 3 መሰረታዊ የሆኑ አስፈላጊ እውነታዎችን ይጽፋል። እሱም ምንድን ነው ሲባል ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ ይላል። ወዳጆቼ የመጀመሪያው ጳውሎስ የሚናገረው ድንቅ እውነት ምንድነው? ክርስቶስ ነፃ እንዳወጣን ይናገራል። ከኃጢአት፣ ከጥፋተኝነት፣ ከኩነኔ፣ ከሰይጣን አገዛዝ ነፃ ያወጣን ክርስቶስ ነው። ራሳችን አይደለም ነፃ ያወጣን። ራሳችን አይደለም ነፃ ለመውጣት አቅም ኖሮን አይደለም። ራሳችንን ነፃ አላወጣንም፣ ልናወጣም አንችልም። ከኃጢአት፣ ከኩነኔ፣ ከጥፋተኝነት፣ ከሰይጣን አገዛዝ በቀራንዮ መስቀል በሰራው ሥራ በሞቱና በደሙ አማካኝነት ነፃ እንዳወጣን ጳውሎስ ይናገራል። ወዳጆቼ ስለዚህ እኛ ራሳችንን ነፃ ካላወጣን የተቀበልነው ነፃነት አለ።
ራሳችንን ነፃ ለማውጣት ከታገልን ባርነት ቀንበር እንያዛለን። ለምን? ራሳችንን ነፃ ለማውጣት የምንሄድበት መንገድ የሚወስደን ወደ ሕጋዊነት ነው። ስለዚህ ጳውሎስ ሲናገር ምን ይላል? ክርስቶስ ነፃ አውጣን ይላል። ከኃጢአት፣ ከኩነኔ፣ ከጥፋተኝነት፣ ከጨለማ፣ ከባርነት ክርስቶስ ነፃ አውጣን። ከዛ ቀጥሎ ሲናገር ምን ይላል? ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ ብሎ ይናገራል። በዚህ ነፃነት መኖር ውሳኔ ይፈልጋል። ይህን ነፃነት በተመለከተ ብዙ ትምህርት፣ የሰዎች አስተያየቶች አሉ። ስለዚህ በሰው አስተያየት እንዳትወሰዱ፣ በሐሰተኛ አስተማሪዎች የውሸት ትምህርት እንዳትወሰዱ፣ አይምሯችሁ እንደገና ወደ ባርነት ወጥመድ ገብቶን እንዳይያዝ ውሳኔ ሊኖራችሁ ይገባል ብሎ ጳውሎስ ይናገራል። ጸንታችሁ ቁሙ። ይሄ የውሳኔ ጉዳይ ስለሆነ ሰዎች በትከሻችን ላይ ሸክም ቢያስቀምጡ ልንሸከም እንችላለን። አይምሮአችንን ግን ወደ ባርነት ለመውሰድ ከሞከሩ እስከ ሞት ድረስ ልንታገላቸው ይገባል። ከአይሁድ የመጡ የአይሁድ አስተማሪዎች፣ ከኢየሩሳሌም የመጡ አስተማሪዎች በገላትያ ቤተክርስቲያናት ውስጥ ያደረጉት የገላትያ ቤተክርስቲያናት አማኞች ክርስቶስ ኢየሱስ አማካኝነት ያገኙትን ነፃነት ቀምተው ወደ ባርነት እንዲወርዱ፣ ከልጅነት ወደ ባርነት እንዲመጡ እያደረጓቸው ነው። ስለዚህ እንደምታስታውሱት ምዕራፍ 3 ላይ ትዝ ካላችሁ ልጆች ናችሁ፣ አካል ናችሁ፣ አንድ ናችሁ፣ ወራሾች ናችሁ ብሏል። ነገር ግን ሕጉ ምን ነበር ያደረገው? ከፋፍሎ ነበረ። ሕጉ የመደብ ልዩነት አድርጎ ነበረ። ወንድና ሴት ብሎ ነበር። አሕዛብና አይሁድ ብሎ ነበረ። አሁን በክርስቶስ ኢየሱስ አማካኝነት ያ መደብ፣ ያ ልዩነት ሁሉ ፈርሷል። ከዚህ በኋላ የቀረው ነገር ምንድን ነው? ትናንትና ከኃጢአት፣ ከጥፋተኝነት፣ ከኩነኔ ነፃ የወጡት ራሳቸው አይደለም፣ ክርስቶስ ነው ነፃ ያወጣቸው። ስለዚህ በዚህ ነፃነት ጸንቶ የመኖር ውሳኔ የነሱ እንጂ የጌታ አይደለም። ክርስቶስ ኃላፊነቱ ሰዎችን ከኃጢአት ባርነት፣ ከኩነኔ ነፃ ማውጣት ነው እንጂ ነፃ ካወጣ በኋላ በዛ ነፃነቱ ጸንቶ የመቆም ጉዳይ ያንተ ድርሻ ነው እንጂ የሱ ድርሻ አይደለም። እመለሳለሁ ብለህ ካልክ ሉዘር የምትሆነው አንተ ነህ። እመለሳለሁ ብለህ ካልክ የመስቀሉን ስራ ፎልሲፋይ አታረገውም። የመስቀሉ ስራ አንተ ከነፃነት በኋላ በሚኖር ህይወት አይብራራም። የመስቀሉ ስራ በእግዚአብሔር ዘላለማዊ እቅድ በሰማይና በምድር መካከል ተፈጽሟል፣ ተረጋግጧል። ሲኦል ተሰንጥቋል፣ አጋንንት ተንቀጥቅጧል፣ ማህተብ ተፈቷል፣ የዘላለም ዕዳ ተከፍሏል፣ እግዚአብሔር ረክቷል። ስለዚህ አንተ የሆነ ኮርነር ላይ ሆነ የምትኖረው ኑሮ የመስቀሉን ስራ አያብራራው። ገብቷል? ያንተ ህይወት ለምሳሌ በተቀበልከው ነፃነት ጸንተ ከኖርክ የምትጠቀመው አንተ ነህ። አሁን በተቀበልከው ነፃነት ጸንቶ የመኖር ጉዳይ ውሳኔው፣ ቁርጠኝነቱ፣ ዲተርሚኔሽኑ ያንተ ነው እንጂ የማንም አይደለም። ስለዚህ ጳውሎስ ምን ይላል? ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። በነፃነት ለመኖር ደግሞ ውሳኔ ያስፈልጋል። ከዛ ጳውሎስ እንደዚህ ይላል፣ ዳግመኛ በባርነት ቀንበር እንዳትያዙ፣ በባርነት ወጥመድ እንዳትያዙ ብሎ ይናገራል። ወዳጆቼ የአይሁድ አስተማሪዎች 613 ትእዛዛት አሏቸው። the main thing በገላትያ መጽሐፍ ጥናት ውስጥ የአገሬ ልጆች ጳውሎስ የሙሴን ሕግና ትእዛዛት እንዴት ነው የሚመለከተው የሚለውን ነገር ማወቅ ተገቢ ነው። ጳውሎስ የሙሴን ሕግና ትእዛዛት የሚመለከተው እንደ ባርነት ቀንበር ነው። ምክንያቱም የሙሴ ሕግ ከባርነት ጋር እንጂ ከነፃነት ጋር ምንም ተያያዥነት ኖሮት አያውቅም። እና ጳውሎስ የሙሴን ሕግ የሚያየው ከእግዚአብሔር ጋር ጽድቅና ተቀባይነት ለማግኘት የሚያስችል አቅም ያለው አድርጎ ሳይሆን የባርነት ቀንበር አድርጎ ነው የሚያየው። ስለዚህ ዳግመኛ በባርነት ቀንበር አትያዙ ማለት ከጸጋ ወደ ሕግ አትመለሱ፣ ልጅነት ወደ ባርነት አትውረዱ። አሁን በክርስቶስ ኢየሱስ አማካኝነት ከኃጢአት፣ ከጥፋተኝነት፣ ከኩነኔ ነፃ ወጣችኋል። በራሳችሁ አይደለም ነፃ የወጣችሁት፣ እሱ ነው ነፃ ያወጣችሁ። እናንተ ራሳችሁ ነፃ አላወጣችሁም፣ ልታወጡም አትችሉ። ስለዚህ እሱ ዋጋ ከፍሎ ደምቶ ተወግቶ ሞትን ድል አድርጎ ያጎናጸፋችሁን ነፃነት አስጠብቃችሁን መቀጠል የእናንተ ቁርጠኝነትና የእናንተ ውሳኔ ነው። ይህን ነፃነት በተመለከተ የሐሰተኛ አስተማሪዎች ትምህርት፣ የሰዎች አስተያየት በብዙ መልኩ እየታገላችሁ ከጸጋው ወድቃችሁ ከእግዚአብሔር እውነት እንድትጎሉ በብዙ መልኩ ፕሬሸር ሊኖርባችሁ ይችላል። ነገር ግን ጸንታችሁ ቁሙ ብሎ ጳውሎስ ስለ ገላትያ ሰዎች ምዕራፍ 5 ቁጥር 1 ላይ በዚህኛው አንደኛው ቁጥር ላይ ሶስት እውነት ነው የሚናገረው። እነኛ ክርስቶስ ነፃ ወጣችሁ፣ ቀጥሎ ሲናገር ጸንታችሁ ቁሙ፣ ከዛ ዳግመኛ በባርነት ቀንበር እንዳትያዙ ብሎ እነዚህን ሶስቱን ሐሳቦች ጳውሎስ ይናገራል። በመቀጠል ሐዋርያው ጳውሎስ የሚናገረው የምትጽፉ ሰዎች ከቁጥር 2 እስከ 4 ያለው ሐሳብ ነው። ከቁጥር 2 እስከ 4 ጳውሎስ በገላትያ መጽሐፍ ምዕራፍ 5
ላይ የሚናገረው ሕግን የመከተልን አደጋ በተመለከተ ነው። ሰዎች ሕግን ሲከተሉ ምን አይነት አደጋ ሊያጋጥማቸው እንደሚችል ሐዋርያው ጳውሎስ በ3 ቁጥሮች ላይ ይናገራል። ገላትያ መጽሐፍ ምዕራፍ 5 ከቁጥር 2 እስከ 4 የሚናገረው ሕግን የመከተል አደጋ ነው። ሰው ሕግን ተከትሎ ኮንሲኩዌንሱ የሚሆነው በረከት አይደለም፣ ነፃነት አይደለም፣ ጽድቅ አይደለም፣ ከእግዚአብሔር ጋር ተቀባይነት ያለው ግንኙነት አይደለም። ሰው ሕግን ሲከተል የሚያገኘው አደጋ ምን እንደሆነ ጳውሎስ እንዲህ ብሎ ይናገራል። ተመልከቱ ወደኔ እላችሁ የምለውን አስተውሉ ይላል ጳውሎስ። ልክ ቁጥር 2 ላይ ስትመጡ የምለውን አስተውሉ ብሎ ይናገራል። ከዛ ጳውሎስ የምለውን አስተውሉ ካለ በኋላ 3 መሰረታዊ ነገሮችን ይላል። ምንድነው የምትለው? እሺ ጳውሎስ ትኩረት እንድትሰጡበት ይገባል። እንደው በወፍ በረር እንድትሰሙት አይደለም የሚገባው። የምለውን አስተውሉ ብሎ ይናገራል። የመጀመሪያው የሚለው ምን መሰላችሁ? ከመጻፋችሁ በፊት መገረዝ የምትፈልጉ ሰዎች ክርስቶስ አንዳች አይጠቅማችሁም፣ ክርስቶስ አይበጃችሁም። መገረዝ ከሆነ የምትፈልጉት፣ ወደ ሕግ መመለስ የምትፈልጉ ከሆነ ክርስቶስ በምንም መልኩ አይጠቅማችሁም። ክርስቶስ ግማሽ እንዲሆንላችሁ ከፈለጋችሁ ሙሉ ነገር ነው እንጂ የምታጡት። ክርስቶስ በእናንተ ሕይወት ውስጥ ግማሽ ሆኖ ሊኖር አይችልም።